ዛሬም እንደተለመደው ቀውጢ በሆነ ፊልም ተመልሻለሁ። የፊልሙ ርዕስ ጃምፐር ይሰኛል። ዴቪድ የክላሱ ተማሪ ከሆነችው ከሚሊ የፍቅር ስሜት አለው። ትንሽ ስጦታም ይሰጣታል። ሚሊ በደስታ መሰገነችው። በመሃል ግን ማርክ የተባለ የትምህርት ቤቱ ጉልበተኛ ወደ እነሱ ይመጣል። ከሚሊ የሰጣትንም ስጦታ ይወስድባታል። ዴቪድ ማርክን እንዲመለስለት በንዴት ይጮህበታል። ማርክ ግን ቁጣውን ችላ በማለት የወሰደውን ዕቃ ወደ በረዶ ይወረውረዋል። ዴቪድ ምንም ሳያስብ የወረወረውን ለማምጣት ሄደ። የሰጣትንም ስጦታ ማግኘት ቻለ። ነገር ግን በድንገት በረዶ መሰንጠቅ ጀምሮ ዴቪድ ወደ ውስጥ ሰመጠ። ከሰመጠው ቀዝቃዛማ ውሃ ለመውጣት ይታገላል። ሊሞት እንደሚችልም ያስባል። ነገር ግን የሆነ ታምር ተከሰተ። ዴቪድ ራሱን ቤተ መጻሕፍት ውስጥ አገኘው። ሙሉ ለሙሉ ግራ ተጋብቷል። እንዴት ይሄ እንደተፈጠረ የሚያውቀው ነገር የለም። ግን አንድ ነገር ያውቃል፣ በህይወት አለ። በድንጋጤ ውስጥ ሆኖ ወደ ቤቱ ይመለሳል። አባቱ ክፉና ፍቅር ጨርሶ የማያውቅ ሰው ነበር። ዴቪድ ቤቱ ሲደርስ አባትየው ወዲያው እንዳየው ምን እንደሆነ ጠየቀው። ዴቪድ መልስ ለመስጠት ተንቀጠቀጠ። በፍጥነት ወደ ክፍሉም ገብቶ በሩን ዘጋበት። ድርጊቱ ዊሊያምን ይበልጥ አናዶት በሩን በመስበር ወደ ውስጥ ለመግባት ይሞክራል። ነገር ግን በሩን እንደሰበረው ዴቪድ በክፍሉ አልነበረም። ዴቪድ በድጋሜ ወደ ቤተ መጻሕፍቱ ተመልሶ ነበር። ያኔ ነገሩ ገባው። በድል ከሐይቁ አላመለጠም። የትኛውን ቦታ መሄድ ይችላል። ግን አሁንም ግራ የተጋባው ዴቪድ ከላይብረሪው ለመውጣት መውጫ ቢፈልግም ዝግ ነበሩ። በዛ ጊዜ በመናደድ በቅጽበት ወደ ክፍሉ ይመለሳል። አሁን ዴቪድ እውነታውን ተረድቷል። ምናልባትም ይህ ኃይል ህይወቱን ለዘላለም ሊለውጠው ይችላል። ለመጀመሪያ ጊዜ ከአስጨናቂ ህይወቱ የሚወጣበት መንገድም ማግኘት ቻለ። በፍጥነት ዕቃዎቹን ሰብስቦ ከተማውን ለመልቀቅ ወሰነ። ሀገሩን ለቆ ወደ አዲስ ከተማ ይጓዛል። ወደ አንድ ባንክ ሄዶ በተረጋጋ መንፈስ ወደ ጥበቃው በማምራት መታጠቢያ ቤቱን እንዲያሳየው ጠየቀው። እየሄዱም እያለ ዴቪድ እያንዳንዱን ነገር ለማስታወስ በጥንቃቄ ይመለከታል። በዚያ ምሽት ዴቪድ የመጀመሪያ ዝርፊያውን ለመፈጸም መሳሪያዎችን ከሰበሰበ በኋላ በቀጥታ ወደ አንዱ የባንክ መታጠቢያ ቤት ቴሌፖርት ያደርጋል።